አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ የዘብዘማ ለኢትዮ ተከታታዮች ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም ከኔ ጋር በጣም መልካም ነው። አልሐምዱሊላህ ረቢል ዓለሚን። እንግዲህ ዛሬ ብቅ ብዬላችኋለሁ። ዛሬ የመጣሁበት ደግሞ እንደምታውቋት ይቺ እህታችን ገና ሩጣ ያልጠገበች የስንት አመት ልጅ እናቷ ሙሽራዬ 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 እያሉ በለቅሶ በሐዘን እየተቃጠሉ እያነቡት ነው እና ይቺ ልጅ አረ ሞት ይብቃን፣ ሞት ይብቃን። ለምንድን ነው እስበሳችን የምንገዳደለው? እና ባኞ ቤት ውስጥ ገብታ ባኞ ቤት ውስጥ ነው ታንቃ ያገኘናት አሉ። ቢላዋም ይዘዋል። እንግዲህ ጓደኞች ተብዬ አብረው አንድ ቤት ያሉት በነገራችን ላይ መጀመሪያው ያው መዳም ናት እያሉ በመዳብ ያማኛሉ። እንደገና የቢሮዋ ደግሞ የቢሮዋ ማዛይ አይ ኢቃማ ለባሽ አይደለችም፣ ሊቃማ ለብሳ ብዙ ነገር እያለች ነው። እሷ ልጅ እንዴት ብላ ነው ታንቃ፣ እንዴት ብሎ ነው የሐማም ሐዲድ ላይ ያን እንዴት ብሎ ነው በሻርብ ታንቃ የምትሞተው? ያኛው ላይ ከፍታ ነው፣ ይሄኛው ዝቅታ ነው። እሷ ወርቃ የተገኘችው ዝቅ ብላ ነው የታነቀው። እንዴት ብሎ ነው ስንት ሜትር እማይሆን ነገር ለምንድን ነው የምታወሩት? እኔ እጃችሁ ሲዘረዝር እጃችሁ ለመግደል እንደዚህ ሲዘነዘር እንዴት አይቀፋችሁም ወይ ነው? የሰው ህይወት አይደለም የሰው ህይወት እንኳን እንስሳ እንኳን ሲገደል ያሳዝናል። ስለዚህ እኔ የምለው ማለት ነው ወላሂ ኢትዮጵያ ለምን የሳውዲ ህግ አይዝም? የሳውዲ ህግ እኮ ሰው ተገደለ ይገደላል፣ ከሰረቀ ይቆረጣል፣ ዚና ሲሰራ ከተገኘ ይገደላል። እውነቴን ነው። መጥፎ ቦታ ሀሽሽም ሆነ ምንም ሆነ መጠጥም ሆነ ምንም ከተገኘ ይታሰራል፣ 6 ወር ይገረፋል፣ ይታሰራል፣ መቼም አይለቀቅም። የሳውዲ አይደለም የውጭ ዜጋ የራሱ ዜጋ እንኳን እንደዚህ ሲደረግ ቢገኝ አይለቀቅም። የኛ ሀበሻ ጋር አንድ ላይ ተደባልቀው አንድ ላይ ሆነው ይሄን ነገር ሲያደርጉ ይሄን ነገር ጥፋት ሲያጠፉ እንኳን ቢገኙ የራሱን ዜጋ እንኳን አይለቀው። የሳውዲ ህግ ማለት ነው። ምን አለ እንደ ሳውዲ ህግ ሀገራችን ቢሆን፣ እንደ ሳውዲ ህግ ሀገራችን ቢሆን የገደለ ቢገደል የሰረቀ ቢቆረጥ ዚና የሚሰራ እንደ ሳውዲ ህግ ቢሆን ሀገራችን ይሄ ሁሉ ወጣት አያልቅም ነበረ። እንደገና ደግሞ ልሰሩን የመጣችሁት ልጆችዬ ልሰሩን ተሐመሉ። እውነቴን ነው የምላችሁ። ትዕግስት አድርጉ። ይሄ ቀን ያልፋል እኮ። ስለዚህ ለምን ትዕግስት አታደርጉም? ለምን በትዕግስት አትቆዩም? መጣችሁ። ትዕግስትን የመሰለ ነገር የለም። እውነቴን ነው የምላችሁ። የሰው ልጅ ትዕግስት ነው። በትዕግስት ጠብቁ። ሰርታችሁ 2 አመታችሁ ኮንትራታችሁን ወደ ሀገራችሁ ግቡ። አገርን የመሰለ ነገር የለም። ከሀገር ህዝብ ጋር ከቤተሰብ ጋር ከዘመድ አዝማድ ጋር ትኖራላችሁ። ለምን ራሳችሁን ታጠፋላችሁ? እናት አለ፣ አባት አለ፣ እህት አለ፣ ወገን አለ። ወገን እንደሌለው ሰው ሀገር መጥታችሁ ለምንድን ነው የሰው አውሬ የሚበላችሁ? ለምን እንደዚህ ትሆናላችሁ? እጅግ እኮ የሚያሳዝን እኮ ነው የሚሰራው ስራ። ዛሬም ሞተሽ ነው ሬሳ አምጥተው ወደ ሀገሯ መግቢያ ይሰብሰብ ነው። ነገም ሞተሽ ነው፣ ተነገ ወዲያም ሞተሽ ነው። የምንሰማው በቃ ይሄን አይናችን ሬሳን የሚያሳየው መሆና ሞቴ ታንቃ ሞቴ መሆና ሞቴ ክሎሮክስ ጠጥታ ሞቴ መሆና ሞቴ እንደዚህ ሆነ ሞቴ በቃ እጅግ ያሳዝናል እጅግ